ሰላም እንዴት ናችሁ አላችሁ? እኔ ጋር ሁሉ ሰላም ሁሉ መልካም ነው አለሁላችሁ። እና እኛ በስደት ዓለም የምንኖር ሁላችንም በጣም ውስጣችን ደክመዋል። እውነት ለመናገር ደክሞን እንዳልደከመን እንሆናለን እንጂ ውስጣችን ሁላችንም ደክመዋል። አንደኛ በቤተሰብ ናፍቆት፣ ሁለተኛ ደግሞ ለራሳችን ሳንሆን ለሰው የምንኖረውን አናኗር፣ ሶስተኛ ነገር ደግሞ ያሰብነውና ያለምነውን ነገር ሳናሳካና እቅዳችንን ሳናሳካ አገራችን እንዴት እንገባለን የሚለው ነገር እኛን በጣም ጎድቶናል ማለት ነው። እና ይሄን እምላችሁ ከምናተርፈው በላይ የምናጣው ደግሞ በጣም ከፍተኛ ነው። ምክንያቱም የምናጣው ስላችሁ ግማሾቻችን ትዳራችንን ትተን የመጣ ነውና በትዳራችን ዓለም ላይ ስንኖር ደግሞ ብዙ ነገር መስዋዕት ከፍለን የለፋንበት ንብረታችን የወለድናቸው ልጆቻችንን በትነን የመጣ ነው። ስንመጣ እኛ እዚህ ጋር ሰርተን ተለውጠን በቃ ህይወታችንን ጥሩን ደረጃ ለማድረስ ነው ወደዚች ሀገር የመጣ ነውና ግን እኛ ስንመለስ የሚጠብቀን ሌላና ሌላ ነው። ከምናገኘው በላይ የምናጣው ደግሞ ይበልጣል ማለት ነው። ምክንያቱም ያጣነውን የጎደለብንን ለማሟላት ስንመጣ ያለንን ደግሞ የምናጣበት ጊዜ ይመጣል ማለት ነው። በአንዳንድ ነገሮች ምክንያት ብዙ ነገሮቻችን እናጣለን። ትዳራችንን እናጣለን። ከልጆቻችን ፍቅር እንለያለን። ልጆቻችንን አቅፈን ከጎናቸው ሆነን ልጆቻችን ለማሳደግ እንኳን የለንም፣ በቃ እድሉ የለንም። ምክንያቱም አንድ ነገር ሲጎልብን አንዴ አረብ ሀገር የለመደ ሰው ደግሞ አንድ ነገር ሲጎልብን ተመልሰን ሄደን የሆነች 2 ዓመት እንኳን ሰርቼ እመጣለሁ ብለን ስንመጣ ከዛ በላይ ሆኖ ደግሞ እኛን የሚጎዳን ነገር ነው የሚጠብቀንና እህቶቼ ምላችሁ ነገር ቢኖር ማለት ነው እኔ እንደራሴ እውነት ለመናገር ትዳር ያለን እኛ ትዳራችንን ትተን ባንመጣ ጥሩ ነው። ከልጆቻችን ጋር በፍቅርና በቃ የባለን ነገር ብንኖር ነው ይሻላል ብዬ የምለው። ምክንያቱም እንዳልኳችሁ ከምናገኘው ነገር የምናጣው ደግሞ ይበልጣል። በአንዳንድ ምክንያት የተነሳ ባለ ትዳር ሆነን ከሆነ ባላችን ላይ ረዳን ይችላል። እዚህ ያለውን ነገር ማንም የሚያቀልን የለም ከራሳችንና ከእግዚአብሔር ውጪ ማለት ነው። ግን ይሄን ነገር ለማስተካከልና ይሄን ነገር ለማሟላት ስንተጋ ከዛ ደግሞ የሚጠብቀን ነገር ደግሞ በጣም ከባድ ነገር ነው የሚጠብቀን። ከባድ ነገር ውስጥ ነው የምንገባ እና እህቶቼ ውስጣችን ደክመዋል። በቃኛ አይዟችሁ የሚለን የለም። ከጎናችን በርቱ ጎብዙ የሚለን የለም። በቃ ስሩ እንዳትመጡ፣ የኑሮ ውድነቱ እዚህ ከባድ ነው፣ መኖር ራሱ ለኛ ከባድ ሆኖብናል ምናምን ስንባል የኑሮ ከባድነቱን እየፈራን እድሜያችንን በሰው ሀገር የምንጨርሰው ልጆች አለን፣ ብዙዎቻችን ማለት ነው። ስለዚህ እኛ እግዚአብሔር በሚያኖረን እንኖራለን ነው የምለው እኔ ለራሴ። አሁን ከዚህ በኋላ ፈጣሪ ባለው ነው የምኖረው ብዬ ማስበው። ምክንያቱም እዚህ ጋር ስኖር እኔ ብዙ ነገሬን እያጣሁ ነው፣ ከእድሜ እየቀነስኩ ነው ከብዙ ነገር። አንዳንዶቻችሁ ደግሞ ሳትወልዱም ባልም ሳታገቡ ሳትወልዱም ትመጡና በቃ እድሜያችሁን እዚህ መጨረስ ይሆናል። ከዛ ሀገር ስትገቡ ወይ የመውለጃ ጊዜያችሁ ሊያልፍሉ ይችላል። ስለዚህ ብርን ብቻ ማየት አይደለ፣ ብር ለኛ ህይወት አይሆነንም። ህይወታችንን ባለችን ጊዜ መጠቀም ነው ያለብን። እኔ አሁን ሳላውቀው የሰው እድሜ መቁጠር ራሱ እኔ እንጃ ለራሴ ከብዶኛል። እድሜ የዚህን ያህል ነው ብል ለራሴ ከብዶኛል። ምክንያቱም ከመቼው እንደሚሄድ ራሱ አላውቅም። የወለድኳቸው ልጆች ራሱ ከመቼው እድሜያቸው እዚህ ጋር ደረሰ ብዬ ማሰብ ለራሴ ይከብደኛል። ስለዚህ በእድሜያችን በህይወታችን አንጫወት። በቃ ውስጣችን ደክመዋል፣ ሳስተናል። የኛን ድካም የኛን የሚያቀልን ማንም የለም ያለ ፈጣሪያችን በቀር። እኔ የምላችሁ ነገር ቢኖር በቃ ሁላችንም ባለን ነገር የሆነች ነገር ከያዝን ገብተን ሀገራችን ውስጥ ብንታገል ይሻላል የሚለው ውስጥ ነው ያለሁት። እግዚአብሔር አምጣውና የተሻለ ነገር እንኳን ባንይዝም በቃ በትንሹ ሰርተን የምንለወጥበትን ነገር ከዚቹ አንዳንድ ነገር ተምረን ሄደን ሀገራችን ገብተን መስራትና መለወጥ እንዳለብን ራሳችንን አሳምነን ከወዲሁ እዚቹ ያለን የምንሰራው ስራና የምናደርጋቸውን ነገሮች እዚህ ሆነን ማቀድና ማለም አለብን እላችኋለሁ እህቶቼ። በጣም ይጎዳል። ስደት በጣም ጎጂ ነው። አንዳንድ ቦታም ጠቃሚ ቢሆንም በአንዳንድ ቦታ ደግሞ የሚጎዱ እህቶቼ በጣም አሉ። ከኔም የባሱ የሚጎዱ እህቶቼ አሉ። እኔ በጣም ውስጤ ይደክሞኛል። ግን ቢደክመኝም ምን አደርጋለሁ? ያለኝ እድል ምንድነው? መታገልና መታገል ብቻ ነው። እና ፈጣሪ ብሎ ለልጆቼ እግዚአብሔር በሰላም ሀገር ያስገባኝና ያለውን ነገር ደግሞ እዛ ሄጄ በራሴ ማየት ነው የምፈልገው እንጂ
እዚህ ጋር ሆኜ እንደዚህ ነው እንደዛ ነው ብል ለራሴ ምንም አይነት ውጤትና ትርጉም የሌለው ልፋት ይሆናል ማለት ነው። እና እህቶቼ በርቱና ያለቻችሁን ጊዜ በጊዜያችሁ ተጠቅማችሁ ገንዘባችሁን በስርዓቱ ይዛችሁ ባለቻችሁ ነገር ሀገራችሁ ገብታችሁ ሰርታችሁ የራሳችሁን ህይወት ኑሩ። ትዳር ያለዛችሁ ትዳራችሁን ይዛችሁ ልጆቻችሁ ወልዳችሁ ከልጆቻችሁ ጋር መኖር እስቲ እንደዛ ምረጡ። ከገንዘብ እኮ ልጅ ይሻላል ከምንም በላይ። እኔ አሁን ምንም ቢሆን ልጄ ነው የወጣሁት። ልጆች አሉኝ ብዬ ተስፋ አለኝ። ግን ልጆች ያልወለዳችሁ አላችሁ፣ ትዳር ያልያዛችሁ አላችሁ እና ይሄ ለእናንተ ህይወት ተስፋ ሊሆናችሁ አይችልም ብዬ ነው ምላችሁ እህቶቼ። እኔ በራሴ በቃ እንትን ያለኝ ነገር ቢኖር በቃ ምንም ሆነልኝ የምለው ነገር የለም። በቃ ለምን ብዙ ነገሬን ተበላሽቶብኛል ብዬ ነው ምላችሁ እህቶቼ። ከጉልበቴ ከአቅሜ ከድካሜ ከብዙ ነገሮቼ ውስጤ ድክም ብሎኛል ከምነግራችሁ በላይ ማለት ነው። አሁን ጎንበስ ቀና ስል ጤነኛ መስላችኋል አይደለ? ውስጤ ጤና የሚባል ነገር አንድም የለኝም። እና ስለዚህ እህቶቼ ባላችሁ ነገር ወደ ሀገር ለመግባትና ህይወታችሁን ለመኖር ሞክሩ ነው የምላችሁ ውዶቼ ማሮቼ።